ኳስ አፍቃሪያን የዛሬውን ትንታኔያችንን ከመጀመራችን በፊት ወደ ኋላ መልሼ አንዲት አስገራሚ ታሪክ ማህደር ልክፈትላችሁ። አመቱ 1954 ዓመተ ምህረት ነው። የእንግሊዙ ወልቨርሃምፕተን ወንደርስ የሃንጋሪውን አንቬድን ባሸነፈ ማግስት የእንግሊዝ ጋዜጠኞች ወልቭስ የዓለም ቻምፒዮን ነው ብለው በጉራ ሲወሩ አንድ ፈረንሳዊ ጋዜጠኛ በጣም ተበሳጨ። የሊኡኪፕ ጋዜጣ አዘጋጅ የሆነው ገብርኤል ሃኖት ብዕሩን አነሳና ቆይ እንግሊዞች የዓለም ሻምፒዮን ነን ከማለታቸው በፊት ሄደው ሪያል ማድሪድን ወይም ኤሲ ሚላን ሜዳቸው ላይ ያሸንፉና ያሳዩን ብሎ ጻፈ። ከዚያም አላበቃውም። የአውሮፓ ክለቦች የሚፋለሙበት አንድ ትልቅ ውድድር እንዲዘጋጅ ሐሳብ አቀረበ። አያችሁ አይደል? ያ አንዲት የጋዜጣ ላይ ጽሑፍ የፈጠረው እልህ ዛሬ ቢሊዮኖችን የሚያስጮውን የዓለምን ትኩረት የሚስበውን የአውሮፓ ቻምፒዮንስ ሊግን ወለደ። ያኔ ከጋዜጣ አምድ የተነሳው የክብር ፉክክር እነሆ ዛሬ በ2026 የካቲት ወር ላይ ደርሶ አውሮፓን በጉጉት እያናወጣት ይገኛል። ወደ ዛሬው ልዩ ዝግጅታችን ስንገባ ፕሮግራማችን በሁለት እንከፍለዋለን። የመጀመሪያው ክፍል እሳት የሚተፋውን የቻምፒዮንስ ሊግ እጣና የሩብ ፍጻሜ ጉዞ እንፈትሻለን። በሁለተኛው ክፍል ደግሞ ወደ እንግሊዝ ተሻግረን የአርሰናልና የሲቲን የሞት ሽረት የዋንጫ ፉክክር ስለሱ እንነጋገራለን። አብራችሁን ቆዩ። የቻምፒዮንስ ሊጉ እጣ ምን ይመስላል? አዲሱ የቻምፒዮንስ ሊግ ፎርማት የጥሎ ማለፍ ራውንድ ኦፍ 60 እጣ ትናንት ይፋ ሲደረግ አንዳንዶቹን በደስታ ሲያስፈነድቅ፣ ሌሎቹም ደግሞ በድንጋጤ አልቧቸዋል። እስኪ ከባዱና ቀላሉ መንገድ እንመልከት። ከባዱ እጣ የሞት መንገዶች ልንለው እንችላለን። ዘ ግሩፕ ኦፍ ዴይዝ ፓዝ ማንቸስተር ሲቲ ከሪያል ማድሪድ። እውነት እነዚህ ሁለት ቡድኖች ተጋብተዋል እንዴ? በየአመቱ መገናኘት ግዴታቸው የሆነ ይመስላል። ፔፕ ጋርዲዮላ እና ካርሎ አንቸሎቲ ያኔ ተገናኝተው ነበር። አሁንም በድጋሚ ተገናኝተዋል። 16 ውስጥ ይህ ጨዋታ መፈጠሩ ውድድሩን ቶሎ ሊያቀዘቅዘው ቢችልም ለእኛ ለተመልካቾች ግን እውነተኛ የእግር ኳስ ድግስ ነው። ቀጣይ ወደ 8ቱ ያለውን ስናይ አያችሁ፣ እዚህ ጋር ነው ጉዱ። የሲቲና ማድሪድ አሸናፊ በሩብ ፍጻሜው የሚጠብቀው የባየር ሙኒክና የአታላንታ አሸናፊ ነው። ይህ ማለት ሲቲ ወይም ማድሪድ ዋንጫውን ለማንሳት እያንዳንዷን ቀሪ ጨዋታ እንደ ፍጻሜ ማየት አለባቸው። ፔጄ ከቼልሲ የባለ ሀብቶቹ ፍልሚያ፣ በሌላ በኩል ደግሞ ባርሴሎና ከኒውካስትል የሚያደርጉት ፍልሚያ የካምፕኑንና የሴንት ጄምስ ፓርክን ድባብ የሚያጋጭ ትልቅ ጦርነት ነው። በአንጻራዊነት ቀላሉና የተሻለው እጣ ዘ ጎልደን ቲኬት አርሰናል ከባየር ሊቨርኩሰን፣ ይህንን የተሻለ ድልድል ነው ልንለው እንችላለን። ቆይ ሚካኤል አርቴታ ጠበል ተረጭቶ ነው እንዴ? አርሰናል ከሌሎች የእንግሊዝ ቡድኖች አንጻር እጅግ በጣም ጥሩ እጣ ነው የደረሰው። የዣቪ አሎንሶን ቡድን ማለፍ ቀላል ባይሆንም ማድሪድን ወይም ሙኒክን ከማግኘት በብዙ ጥፍ ይሻላል። አርሰናል ሊቨርኩሰንን ካለፈ በሩብ ፍጻሜው የሚገጥመው የስፖርቲንግ ሊዝበን እና ቦዶ ግሊምት አሸናፊ ነው። ይህ ማለት አርሰናል እስከ ግማሽ ፍጻሜ ቶፕ 4 ለመድረስ መንገዱ አልጋ ባልጋ ሆኖለታል ማለት ነው። ወደ ክፍል 2 ስንመጣ እስኪ ስለ ፕሪሚየር ሊጉ ትንቅንቅ፣ የዋንጫ ፉክክር፣ አርሰናልና ሲቲ አሁን ያሉበት የፉክክር ስሜትና ስነ ልቦና ምን እንደሚመስል እስኪ እንቃኘው።
ከአውሮፓ አህጉር ወደ ደሴቲቱ እንግሊዝ ስንመለስ የፕሪሚየር ሊጉ የደረጃ ሰንጠረዥ እጅግ አስገራሚ ሆኗል። የካቲት ወር እየተጠናቀቀ ነው። ስህተት መስራት ፈጽሞ የማይቻልበት የውድድር ዘመን የመጨረሻ ምዕራፍ ላይ ደርሰናል። ሚኬል አርቴታና ልጆቹ ዘንድሮ ዋንጫውን ካላነሳን አንተኛም ብለዋል። በ28 ጨዋታዎች 61 ነጥቦችን ሰብስበዋል። በተለይ ዴክላን ራይስ እና የማርቲን ኦዴጋርድ ጥምረት መሀል ሜዳውን የነሱ ግዛት አድርጎታል። ግን የአርሰናል ፈተና አሁን ነው የሚጀምረው። የቻምፒዮንስ ሊግ ግጥሚያዎች ሲደራረቡ የቡድኑ የስኳድ ጥልቀት ይፈተናል። ማንቸስተር ሲቲ ተከታታይ አዳኝ 56 ነጥብ ላይ ነው። ከጀርባ ማን አለ? ማንቸስተር ሲቲ ፔፕ ጋርዲዮላ በ27 ጨዋታዎች 56 ነጥብ ይዘው ሁለተኛ ደረጃ ላይ ተቀምጠዋል። አንድ ተስተካካይ ጨዋታ ያላቸው ያንን ካሸነፉ ልዩነቱን ወደ 2 ነጥብ ብቻ ያጠቡታል። ሁላችንም እንደምናውቀው ማንቸስተር ሲቲ ከየካቲት ወር በኋላ እግር ኳስ ክለብ መሆኑን ያቆምና ነጥብ የሚፈጭ ማሽን ነው የሚሆነው። አርሰናል አንዲት ነጥብ ካንጠባጠበ ሲቲዎች ዋንጫውን ለመንጠቅ አፋቸውን ከፍተው እየጠበቁ ነው። የሌሎች ክለቦች የሊግ ጉዞስ ምን ይመስላል? ትላንት ምሽት ከተደረገው የአስቶን ቪላና የወልቭስ ጨዋታ እንዲሁም ከአንጀት ከሚያርስ የታሪክ ማህደር ጋር አዋጄ አዘጋጅቼልዎታለሁ። ስለ እንግሊዝ እግር ኳስ ስናወራ ታሪክን መዘንጋት አይቻልም። ወደ ታሪክ ማህደራችን ትንሽ ብንገባ በ1888 የእግር ኳስ ሊግ የሚባለውን ጽንሰ ሀሳብ ለመጀመሪያ ጊዜ የፈጠሩት የትኛው ክለብ አመራር እንደሆኑ ታውቃላችሁ? የአስቶን ቪላው ዳይሬክተር ዊሊያም ማክግሪጎር ነበሩ። አስቶን ቪላዎች የዘመናዊ የእግር ኳስ ሊግ አባቶች ናቸው ብንል ማጋነን አይሆንም። በ1982 የአውሮፓ ቻምፒዮንስ ከመሆን የደረሰው ይህ አንጋፋ ክለብ ከቅርብ ዓመታት ወዲህ በኡናይ ኤምሬ ስር ዳግም ተወልዶ ኃያልነቱን እያስመሰከረ ይገኛል። አምናም ሆነ ዘንድሮ አስቶን ቪላ የአውሮፓ ቻምፒዮንስ ሊግ ተሳትፎን ለማረጋገጥ በግንባር ቀደምትነት እየተፎካከረ ነው። በትላንትናው ዕለት ግን የቪላን ያልታሰበ መንሸራተት አይተናል። በዚህ የሚድላንድስ ደርቢ ትላንት ምሽት ያልታሰበ ነገር ተፈጠረ። በአስገራሚው የሚድላንድስ ደርቢ አስቶን ቪላ በወልቭስ ያልታሰበ ሽንፈት አስተናግዷል። ተክሎች ቪላን የገዛ ሜዳው ላይ ነክሰው ጥለውታል። ይህ የትላንትናው ምሽት ሽንፈት የቪላን የቻምፒዮንስ ሊግ ጉዞ የሚያደናቅፍና ለተከታታዮቹ ትልቅ የምስራች ዜና ለተከታዮቹ እንደነ ማንቸስተር ዩናይትድ ላሉት ትልቅ የምስራች ዜና ይዞ የመጣ ነው። ማንቸስተር ዩናይትድ ቀያዮቹ ሰይጣኖች የቪላ መሸነፍ ከማንም በላይ ፊቱ ላይ ፈገግታ የፈጠረው ለማንቸስተር ዩናይትድ ነው። ዩናይትዶች አምና ከነበረባቸው የቅዠት ጊዜ ወጥተው ዘንድሮ 4ኛ ደረጃ ላይ ተቀምጠዋል። ትላንት ቪላ ነጥብ መጣሉን ተከትሎ ቀያይ ሰይጣኖች ይህንን አጋጣሚ ተጠቅመው 3ኛ ደረጃን ለመቀማትና የቻምፒዮንስ ሊግ ትኬታቸውን ለማረጋገጥ እሳት የላሰ ትግል ውስጥ ገብተዋል። የኦልድ ትራፎርድ አየር ዘንድሮ ተስፋ ሰጪ ሆኗል። የተኙት ግዙፎቹ ሊቨርፑልና ቸልሲ ከነሱ ዝቅ ብለን ስንመለከት ደግሞ ሁለት ታላላቅ የተኙ ግዙፎች እናገኛለን። ሊቨርፑልና ቸልሲ ሁለቱም 5ኛና 6ኛ ደረጃ ላይ ተቀምጠው የነጥብ ልዩነታቸው እጅግ ጠባብ ነው። አንፊልድና ስታንፎርድ ብሪጅ ዘንድሮ ሙሉ ለሙሉ አልነቁም። ሆኖም ሁለቱም ክለቦች ወደ ቶፕ 4 ውስጥ ገብተው በአውሮፓ መድረክ ዳግም ለመንገስ እርስ በርስ እየተናነቁ ነው። ሌላኛው የስፐርሶች የሰቆቃ ዘመን በመጨረሻው ይህንን ክፍል ስናጠቃልል ወደ ቶተንሃም ሆትስፐር መመለሳችን አይቀርም። አያችሁ ታሪክ እንዴት እንደሚቀየር። በዓለም ላይ ካሉ ውድና ዘመናዊ ስቴዲየሞች አንዱን የገነቡ ስፐርሶች ዛሬ በፕሪሚየር ሊጉ 16ኛ ደረጃ ላይ ተቀምጠው እንዳኖርድ እያሉ ነፍስ ግቢ ነፍስ ውጭ ትግል እያደረጉ ነው። አዲሱ አሰልጣኝ ኢጎር ቱዶር መርከቧን ከመስመጥ ለማዳን የሚታገሉበት በዚህ ሰዓት በአውሮፓ መድረክ ከአትሌቲኮ ማድሪድ ጋር የሚጠብቃቸው ጨዋታ ዕዳ ሆኖባቸዋል። ስፐርሶች
ቶሎ ካልነቁ ዘንድሮ ከ1977 ዓመተ ምህረት ወዲህ ለመጀመሪያ ጊዜ ከሊጉ የሚሰናበቱበት ጥቁር ጠባሳ ሊያርፍባቸው ይችላል። አድማጮቻችን የዛሬው የስፖርት ጥንቅራችን ይህን ይመስላል። ስለተከታተላችሁ እናመሰግናለን። ይህንን ለሌሎች እንዲደርስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን አይዘንጉ። እናመሰግናለን። መልካም ሰንበት።